ቲቸር ዝም ብዬ ሳይክ ትመስላለህ ባቡር ምን ነው አልጠፋለ ከፊት ላይ ቡብር አንቺ መላበይ ቂጡ እንዳይጠቁር መጣላት አልፈልግም። ምን ማለት ነው? የሰይጣን ነው ማለት ነው። እኔ ደስ አላለኝም። ይሄ አስተያየቱ ራሱ ልክ አይደለም። የሆነ ነገር አድርጎብኛል። የሰይጣን የሆነ አይ በቃ አይ እኔ መጣላት አልፈልግም። ሌላ ነገር ብሎክ ሰላም ዲናችሁ አማን ባላለው የመጀመሪያው ቪዲዮ የሪአክሽን ቪዲዮ ይዘን መጥተናል ማለት ነው። በቅድሚያ ልነግራችሁ ፈልገው ነገር እነዚህን ቪዲዮዎች አይቻቸው አላውቅም። ሌላ ሶሻል ሚዲያ ምናምን የለኝም፣ ቲክታክ ምናምን የለኝም እና እነዚህን ቪዲዮ የሚልኩልኝ ወንድሞች ናቸው አቤልና ብሩክ ቴንክ ዩ። እነሱ ይልኩልኛል። ያንን ከፍቼ ነው ከእናንተ ጋር ሪአክት ማድረገው ማያቸው ከእናንተ እኩል ነው ማለት ነው እነዚህን ቪዲዮዎች እና አብረን ኢምፖርት እናደርጋቸዋለን ወደ እኔ ዲቫይስ አብረን ፈታ እንላለን። ወንድሜ ቀኑ ማይደርስ መስሎ ብዙ ስተነበር እንግዲያውስ ቀኑ ደርሷል እናይሻለን። ደረሰ እንትና ጋር መጣው ሙርት ይዛለ እንዴ አንተኖቹ ስፔን የሚዋጉት ምናምን ቡሎች ምናምን አሉ እንደዛ መስሎ ነው የሚታየኝ ይሄ ልጅ። ለዚህ ፈጣሪ አስዋ ላይ ሲፈርድ አንተ ላይ ሲያዝንልህ ተመልከት። አይ እሺ የት ብለህ ነው የምመጣው? ከፈጣሪ ጋር ማለት ነው የመጣላት መጋጨት ነው። ሳልሰራ አልበላም ለማለት ነው። እዚህ ቁጭ ብለህ እየዋልክ ማለት 4 ሰዓት እኮ ነው የተቀመጥኩት። ፈጣሪ እኮ አዝኖልህ ነው ይሄን የሰጠህ እንዴ። እሺ የት ብለህ ነው የምመጣው? ያው እነ በቀሉ ቤት ተው እንጂ የምር ምን ልሰራልኝ ሄድክኝ አንበሳ? አረ ምንም። ቆይ በቀሉ ዛሬ አቤልን ይዛው ሄዳለች አንዴ አያቱ ቤት። ምን ልሰራ ነው ሄድኮ ቤታቸው? ሰላም ልበላቸው ብዬ ነው ሄድኩት። ደንቆሮ ነህ እንዴ? ጆሮ አይሰማም? ሄደዋል አልኩ እኮ። ማንን ሰላም ልትል ሄድከው? ያው እህቱን እንደውም የጠበቁት ሰራተኛዋ ምናምን ሊል ነው ብዬ ነበር። አዎ የበቀሉ ልጅ እሱ የአቤልን እህት ማለት ሰላም ልትላት። አዎ ወይ ጉድ! ልጅ ማይመጣው ነገር የለም። ማን ብሎ ማንም። እና ለምን ሄድክ? ያው የእግዚአብሔር ሰላምታ መጠየቅ ምናምን ማቆራኘት አንድነት ነው። ዋናው ላቭ ነው። ማን ዋቁ ዋናው ላቭ ብሮ። ግን ወንድሟ በማይኖርበት ሰዓት እየሄድክ አትጠይቅ ማለት ኢትስ ሰስፒሺየስ። በጣም ጥሩ በጣም ጥሩ። ላስረዳሽ። ሰላም መባባል ጥሩ ነው። የእግዚአብሔር ብትዳሩ ናና ይመቻው። ልጅ ተነስ እስቲ። አቤት እንዴ ምንድን ነው በዚህ በሌሊት? ማነው ኮርናስ? አቤት ጋሽ። ያው እንግዲህ እኔ ልጅ ሁላችንም ወደዚያው። ምንድን ነው? ምን ተፈጥሮ ነው? እርምህን አውጣ ታርፈዋል። ኖ ኖ ኖ ታርፈዋል። እውነት ነው ጋሽ። አያቴ እውነት። ተረጋጋ። ለአንተ መልዕክት ተልኮ ነው። እሺ የእርሻ መሬቱን መኖሪያ ቤቴን ባንክ ያስቀመጥኩትን ገንዘብ አውርሻለሁ ብለዋል። ደግሞ የክረምት ወጣ ከእናንተ ጋር ልዳረቅ ነው እንዴ? ቲቸር ዛሬ ደግሞ ተመርቅኖለታል። አቼ ሴት ጎረምሳ። እኔ እኮ ቤተሰቦች ናቸው የሚያሳዝኑኝ። ከባድ ሪስክ ወስዶ እኮ ናቸው የሚያሳድጉት። አታ ጌዲዮን ደግሞ ምን አባው ነው የተከስከው? ኧረ ቲቸር ምንም አልሆንኩም። ኧረ ቲቸር ዝም በለው ፍቅር ይዞት ነው። ከማ ያው ቲቸር ከዲና ነው ያዘው እና ጠየቃ ከጎረቤት ልጅ
አው ጠይቂያ ነበር ዲናዬ የኔ ፍቅርሽ ከአንድ ባታሊዮን ጦር በላይ ያስፈራል ሰዓት ሂድ አንተ የጀሞ ጅብ የማሚ ጠላ ቤት ሰፈር ልጅ አላለችኝም እና የጀሞ ካልት ወረላሽ እና በጭንቅላት እኮ ነው የተጫወተችው። በቃ ይሁንካ ቆንጆ ውሃ ነው ታይሞተር ይባላል። ይሄን ያዝበት እና ነባ የሆነ ነገር በይዋ በግጥም አይ ቲቸር ዝም ብዬ ሳይ ትመስላለህ ባቡር ምን ነው አልጠፋለ ከፊት ላይ ቡብር አንቺ መላበይ ቂጡ እንዳይጠቁር አይዞሽ ገለቴ አይዞሽ በቃ ምን እናርፍ በቃ ምንም ማድረግ አይቻልም። እሱ አልከው ጎኑ አስቀምጦ ይያለ እንዴት ይጥፋ ቤት በኩል አፈሩ ይክለል ነፍስህን በገነት ሞት ይሻላል ማለት አራተኛ ይወጣል ለምን ሳምበሰሰ ምንድን ያልከው ተበጡ ያ አውራ ሪአክሽን ያበደ ማርያምን ያበደ በጣም ነው የሚመችኝ። በእናንተ ምክንያት ነው ለጀመርኩት ማለት የአውራ ፋሚሊ ከሆናችሁ ሰብስክራይብ ወይኔ በኢየሱስ ሸከደሜ ሜሬ ሰብ ሆሻ በኢየሱስ ሳይጀክረን ጀምሬ ከዚህ ሰው ይገ ብዙ የአንድ ፊልም የሚያይ ሰው ዴታ አድርጉ ተው ይቅርባችሁ። ምንም ወርሳ ያደርግም ጋይስ ታንኮ ግን ማን ነው ያስተማረኝ? ያን ያክል ተንኮለኛ ሰው አይደለም፣ ግን ተንኮል ቢያስተምረኝ አንድ ሰው አለ። ሰው አስቀይሞታል። I got this. አይዞሽ ገለቴ ይጨማለብ ነው የተኛው እንደ እኔ እንደዚህ ሰው ላጠቃ የምችለው የኔ ምግብ የበላ ሰው ነው። ባራይ ብለ ታረኛ የደረሰው እርሱ እኮ እንደመጣ ብዙ ጠረጴዛ ውስጥ የገባው ጀለስ No. Wait. What the hell?
funny, bro. What the hell? በሰርግ ቀን ቀኗን ነው የሚያበላሸው እንደዚህ ላሽ ሰርግ ጥሩን እስኪ Don't be distracted, bro. Come on. Focus, my man. Come on. Fast and Furious. Oh no, the cars. Yeah, it's the cars. Bro, you have a duty. Come on. Get up. Get to work. Imagine this እንዴት እየጠበቀችው እንደሆነ ህፃናት ይሄን እንዳታዩት ፕሊዝ Que música bonita. እንዳንተ አስተሳሰብ ሰዎች ከውሾች ምን ሊማሩ ይችላሉ? ፖዚሽን Hold on. Position. Dagest. Yeah. እንዳንተ አስተሳሰብ ሰዎች ከውሾች ምን ሊማሩ ይችላሉ? ፖዚሽን ይመችሽ ማለት አንተ ና ወደዚህ ምንድነው? ምን እየበላህ ነው እንደዚህ ያማረብህ? ብዙም ከቤት አትወጣ እሺ? በመልክ ግብር ማስከፈል ተጀምሯል። እሺ ውሃ ጠጡኝ ቡርቴ Okay. ጀምሩ መጣላት አልፈልግም። ምን ማለት ነው? የሰይጣን ነው። ምን ማለት ነው? እኔ ደስ አላለኝም። ይሄ ጻይ አስተያየቱ ራሱ ልክ አይደለም። የሆነ ነገር አድርጎብኛል። የሰይጣን የሆነ አይ በቃ አይ እኔ መጣላት አልፈልግም። ሌላ ነገር ብሎኬት ግን የለም እመታዋለሁ። ይቆዳል አይደለም። እኔ እዚህ አንድ ማስታወቂያ አለችብኝ። እሷ መታረግ የለም። ምን እያልክ ነው? እናቴ አልፈቀደችልኝም። አንድ ጣላ ነኝ። ተደባደብ ገብተህ መጣላት ማንችላለሁ ግን አልፈቀ አሞኛል። ጥሩ ስሜት ላይ አይደለም። በቃ ወደ ቤት ሄድ ነው። ከ180 ሚሊዮን ህዝብ ጋር ነው መጣለው እኮ እንዴ። ላይቭ እኮ ማየት ይችላሉ። አዳራሽ.com ላይ አንዴ ፋይቱን እኔ መቤቴ ሆኜ ማየት ይችላሉ። አዳራሽ.com ላይ ማለት ነው በ300 ብር ብቻ ላይቭ ድብድቡ ማየት ይችላል። እኔ ዘሁኝ እንደሆነ ምንድነው እንደዚህ መንበቅበቅ ያን ያክል እስከ ዛሬ ፈጋበስ እንደው ለአንተ እንኳን ባታስብ ለነዛ ለቅጥቅጥካቸው በትሬኒንግ ማለት ነው መከራቸውን ስታሳያቸው ለኖርካቸው ሰዎች ስትል መጋጠም አለብህ። ያ ለነሱ ክብር ለነሱ ልፋት ምንድነው ላባቸው ፈሶ እንዳይቀር ለአንተ ስንት ሰው ነው መስዋዕት የሆነው ማለት እንዴ? በአንተ ምክንያት ስንት ሰው ነው አካል ጉዳተኛ ሆኖ የቀረው? ያን ሁሉ ልፋት እኮ ለዚህ አይደለም ባዶ አይደለም በቃ ሊመችሽ ወዴላ ሞኛ ይሄ ሰሞን ሌላ መላመት ተሸል ምኝታ ራሱ ያመጣሽው ጠባያ ይኸውልሽ ማታ ስትለመኝበት አሁን ነበጥሽበት ያመጣሽው ጠባያ ይኸውልሽ ለጭቃ ለማያልፍ ነገር አትኩራሩ ማለት ሰሞን ሌላ መላመት ተሸል ምኝታ ራሱ ያመጣሽው ጠባያ ይኸውልሽ ማታ ስትለመኝበት አሁን ነበጥሽበት ሄሎ ኮራስ የጠፋው በቃ አንተ ምንም ቀብር አልሆናል አይደለ? ደሞ ማሞት ይለኛል። ቴስ መካኒኩ ነው። ቴስ
ቴስ መካኒኩ እንደውም በጣቱ የጎማ ብሎ ነው የሚፈታው። እናትህ ድንገት ነው ያረፈው። ኧረ በእናትህ ሲያሳዝን የሚገርም ቀብር አመለጠ። የምር ያ ረዳቱን ታውቀዋለህ? ስርስሩ የሚለው ቀዩ እንታይ በቃ ህዝቡን በንባራቸው። ቴስ መኪናውን ከፍ አድርግልኝ፣ እኔ ክሪኩን ላስገባ፣ መኪናውን ከፍ አድርግልኝ ሲል በቃ እየየ አልቻልንም። የምር 12 ቁጥር አምጣ በለኝ፣ እስትራቸው አቀብለኝ በለኝ ብሎ በቃ እየየ ሳናድድ በአፋንኩሎ በለኝ አለ። በጣም አሳዘነን። እየየ ብታይ ሲያሳዝን ብታይ የወረደው ሞተር እንጫለው አስለቃሽ ከጣሊያን እየየ ብታይ ያችን ቤት እንጨርሳታለን ትወጣለች ብለህ ነበር። ያላለቀ ስራ አለ ብለህለት ነበር እኮ ለባሉ ከውራ ብሎ በቃ እየየ ብታይ ሲያሳዝን። ያበር ውይ በእናትህ በቃ ሰልስት ሳልስት እንሄዳለን። በቃ ደውልልኝ መል እንግዲህ እሺ ቻው። እሺ በቻው በጭ ኳስ ስንጮት ካየህን ማለት ኳስ ስጡኝ አትበል አንተ ልጅ። ኳስ ሲሰጥ ስልክ ዘግተህ ትጠፋለህ። 7 ዘር ወደኋላ 7 ዘር ድረስ ነው የምታጥፈው። ሙሉ ብሔር ነው እንዲህ የምትሸቅለው። ኳሱን ልቀቅ እንዴ! ለ8 ሲከቡ ላግዝህ እመጣለሁ። በፔዳላዳ ቀነስከኝ እኔ። ሙሉ ቲሙ ታካሚ ነው። በረኛው ደም ማነስ አለበት። ቀድሞ የኳስ ምናምን ያን ያክል አድናቂ አይደለሁም ማለት ኳስ ወዳለሁ፣ ግን ስለ ኳስ ያን ያክል ብዙ አላውቅም። ግን ስለምን እንደሚያወራው እርግጠኛ አይደለሁም። የሀብታሙ ልጅ 4 አያንቀረቅብም። ሁሌ አሰላለፍ ውስጥ አለ። ሁሌ ነው የሚገባው። ከለር ብላይንድ ነው። ሙሉ ጨዋታ ዳኛውን ማርክ አድርጎታል። ያ ተከላካዩ ኳስ ሲሻማ እርግብግቢት ነው የሚገጨው። የራሳችን ልጅም ደወለው። ልጁ አሁን ቀን ይዘላል። ደጋግሞ እየመጣ ዛሬ ሐሙስ ነው ይለኛል። ዛሬ ሐሙስ ነው just ታሪክ what is going on? ወይኔ እኔ እኮ አረፍዳለሁ ማርያምን። ፐብሊክ ላይ ከስልክ እንደዚህ አይነት ድምፅ ሲወጣ ማለት ላሽ እውነት ሌላ ነገር ነው የሚመስለው። ከቤት ስትወጡ ቼክ አድርጋችሁ ውጡ። ማርያም ቮሊዩም ምናምን ብሉቱዝ ኮኔክሽን ምናምን ከኤርፓዳችሁ ጋር ሄሎ ኧረ አልቻልኩም። ሴቶች እውነት እንደዚህ ታደርጋላችሁ? ቀስ ብላችሁ ሙድ ትይዙብናላችሁ ስንደውል። አባት ማለዳ ነህ እንዴ? ቀኔን አስጀመርከኝ። Stop it. Get some help. No. ድጋሜ ለመስማት ይሰቀጥጣል። እዚ እንግዲህ ሙዚቃ ይህንን ሰውዬ ነው በቃ ፊት የሚያደርገው። ደሴ ለአንተ ስል ከመላው ዓለም ጋር መዋጋት እንደምችል ታውቃለህ።
አንቺ እኮ ግን ከኔ ጋር ብቻ የምትታይ ምክንያቱም አንተ እኔ ዓለም ስለሆንክ ነው ውዴ። ኦኬ እኔ አፈሳለ እኔ ታሳፍሽኛለሽ። እኔ ምንም ደስ እያለኝ አይደለም። በዚህ በማለት ወጣ ብዬ እኮ ነው ሲጀመር በላይ ሰፈር አይደል እንዴ? በዚህ ሰፈር ምን ላይ ያርጉ ነገር እንዴት እርግጠኛ ልትሆኝ ቻለሽ? እኔ ማለት እርግጠኛ ነው እናት። አቤት ምን እየሰራሽ ነው በዚህ በማታ? ሱቅ መታወቂያሽ? እሺ አንተ መታወቂያ አንተ አንቺ እኔ ስምሽ ማን ነው? እኔ በማን ነው? ቤቲ አየረጥላል ጾታ ቀኝ ያ እሺ ከምትታፈሰ ይቀላል ማለት ምን ሰሩ ነው የወጣችሁ? እኔ ሞዴስ ልገዛ፣ አንቺስ ምን ሰሪ ነው የወጣችሁ? ላጋዛው ላጋዛኝ እኔ አሁን ሁለታችሁም። እሺ አንቺ መታወቂያ ያለሽ? እኔ መታወቂያ የለኝም። አጠባለሁ። ያጠባል በይ ያጠባል ታጠባል። ልጅ አላት አራስ ነኝ እኮ። በዚህ በማታ መታወቂያ ሳትይዙ መታወቂያ ማን ነው መታወቂያ ሳትይዢ በዚህ በማታ ምን ሰሩ ወጣችሁ? ሴሪፋም ሴሪላክ አጠባለሁ አለ ልጅ አለኝ። በቃ ሁለታችሁም አሁን ወደ እስር ቤት ትገባላችሁ። ልጅ አለቀሰ ባይ እንደዚህ የሚባል ነገር የለም። ነይና ልጁ አለቀሰ ነይ ቲፍሌር አይደለች ልጅ አለቀሰች። ልጇ አለቀሰች። ያ ተምተስታ አዘር ውጤት አልመጣልኝም። አምጣው እስኪ። አይ የልጅ ህይወት ከዚህ በኋላ አስጊ ነው የሚሆነው። ይሄ ልጅ እኔ በደበደው ስሜታዊ ከቤት ባስወጣው ከዚህ በኋላ አትረባም ብዬ እሱን ባስጨንቀው እንደ ጓደኞቹ እንደ ሌሎቹ የሰፈር ልጆች አብዶ ነው የሚቀረው። ስለዚህ እኔ ማድረግ ያለብኝ እንዴትም ተበዳድሬ ባጃጅም ቢሆን ራይድም ቢሆን ገዝቼ ለሱ ስራ መስጠት አለብኝ። ምክንያቱም የልጅ ህይወት በእጄ ነው ያለው። የሱን ህይወት መቀየር ምንድነው? ምን ለፈልፎ ደግሞ አንተ ነው አንተ ሰላቢ አላላሽ እኔ እኮ አባትዬ እያሰበ መስለኝ። አይ እማዬ ሰላም ነው አባዬ? ሰላም ነው። አዎ መጣሁኝ እኮ ውጤት እኮ ተለቀቀ አባዬ። መችና አሉ እባክህ ውጤት አልመጣልኝም እና ወደኩኝ። አዎ ወደኩኝ ማዘርዬ። መችን ይሻላል። መችንም ጠቅመን አይችልም። ስለዚህ ይችዝመት ናችሁ ዝችመት በቃ ወጭ ሰናናል ምችንም አይተጥቅም። ስለዚህ አረ ጠቅማለሁ ልጆች አይደለም ሰዎቹም እንደሚያወሩት ግን ቼቼ ምንድን ነው የምታውቁ ካላችሁ እስኪ ንገሩኝ። እኔ አልገባኝም። ትንሽ ብቻ ነው የገባኝ። ላጅገር ይጠቅማል። ለችኛማ መችንም አልተጠቀመንም። ስጠኝ ነው ወይስ አይ ነው ዘመቻ ነው የላኩት። ባልሽ ስፖርት እየሰራነቱ አልለወጥ ብሎታል። ታዲያ አንቺ ምን ትሰሪያለሽ? የሚገርም ነገር ላሳይሽ። ለባልሽ፣ ለልጅሽ፣ ለራስሽ የሚጠቅምሽን ነገር የሚገርም ፕሮቲን ነው ማሳይሽ። በነገራችን ላይ ንጽህና ይፈልጋል፣ በደንብ መለቀም አለበት። ተልባና ሰሊጥ ታዘጋጃለሽ ማለት ነው። ለውዝም ትጨምሪበታለሽ፣ ዱቤም ታዘጋጃለሽ። ከዛ በኋላ ሁሉንም ነገር በአንድ እቃ ነው የምትለኪው። በጣም ንጽህናው መጠበቅ አለበት፣ ምክንያቱም ታውቃላችሁ ጠጠር፣ አፈር ምናምን ስላላቸው ማለት ነው። እዚህ ጋር ካካው ፓውደር እና ቀረፋን ያሳየዋችሁ። ከዛ በኋላ የያዛችሁትን ሰሊጥና ተልባ አንድ ላይ ደባልቃችሁ በደንብ አርጋችሁ በእሳት ታምሱታላችሁ ማለት ነው። በደንብ መብሰል አለበት። እዚህ ጋር መጠንቀቅ አለባችሁ። ከዛ እሺ ምን ነበር ያልሽኝ? ደግሞ የኦትስ ነው እዚህ ጋር ያረኩትኝ። ኦትሱንም አንድ ላይ ተደባልቁታላችሁ በደንብ አሞቃችሁ። ለውዝና ዱቤ የተዘጋጀ ነበረ ተቆልቶ የተቀመጠ፣ እሱን ለማሞቅ ያህል አሞቀዋለሁ ማለት ነው። በቃ ስፖርተኞች ተመቻችሁ ነው የምላችሁ። ልጆቻችሁ ስጋ እንቁላል የማይወዱም ከሆነ በጣም አሪፍ ነው። ከፈለጋችሁ እንደ ቢዝነስ መሸጥ ትችላላችሁ። የሚገርም ፕሮቲን ነው። እዚህ ጋር ያደባለቁትን ሁሉንም አንድ ላይ እፈጫዋለሁኝ። ከዛ በኋላ በደንብ አርጌ ድቅቅ ማለት አለበት። ያዘጋጀሁትን ቀረፋና ካካው ፓውደር እጨምርበታለሁ። እናንተ አለመጨመር ትችላላችሁ። እንደዚህ ወተት ማትወዱ ከሆነ ማትፈልጉትን ነገር ሁሉ መቀነስ ትችላላችሁ። ጾምም ከሆነ በውሃ ማረግ ትችላላችሁ ማለት ነው። ማር ነው ያረኩት። እዚህ ጋር ደግሞ
ሙዝ ነው የጨመርኩት። በቃ ስፖርተኛ ተመቻችሁ ነው የምላችሁ። ምን ያህል ለውጥ እንደምታገኙ ትነግሩኛላችሁ፣ ትወዱታላችሁ። እኔ በጣም ለብዙ ስፖርተኞች ሰርቻለሁ፣ አብሶ ፓውደር መግዛት ለማይችሉ ማለት ነው። ለልጆችም ለአንቺ ምግብ ሲደብርሽ ይሆናል። ይኸው ደረሰልኝ ጁስ። የሚገርም ነው። እንግዲህ በደንብ አይታችሁ ሰርታችሁ ተጠቀሙት። እወዳችኋለሁ። መልካም ቀን ይሁንላችሁ። እኔ እንግዲህ ሞዳት ቡናዬ ጋር እንደዚህ ቁጭ ብዬ እየጠጣሁ ኢንጆይ እያደረኩ ነው። ባይ አሜን። ያው ብዙ ፕሮቲን እንዳሉ እናውቃለን ሁላችንም፣ ግን ይሄንን ጠጥ ስትፈሳ ነው የምትለው ማለት ግን እንደ አይዲያ ማለት ነው። ያው ብዙ ፕሮቲን አለው። በተለይ ኢትዮጵያ ላይ ላላችሁ ሰዎች ይሄንን አሽጋችሁ በጣም ኳሊቲ ባለው መንገድ ምናምን አንድ ብራንድ በዚህ መጀመር ትችላላችሁ ማለት ነው። ኦልራይት እንደ መጀመሪያ ቪዲዮ ዋው ብዙ ኔር ነው። በጣም አሪፍ ቪዲዮዎች ነበሩ ምናምን በጣም ደስ ይላል። ለዛሬ በቃላል እዚህ ጋር ታንክ ዩ በጣም ኤቨሪባዲ ፕሊዝ ላይክ ሼር ሰብስክራይብ ምናምን እያደረጋችሁ ይህንን ተቀላቀሉ። ይህንን ፋሚሊ ትላለህ ያድጋል። የመጀመሪያው ቪዲዮ ፒስ